ከሰራተኛ እስከ ነጋዴ ድረስ እያስመረረ ያለው ታክሴሽንን እናነሳለን ወይም ደግሞ ታክስ ሲስተም ኢትዮጵያ ምን ይመስላል የሚለው ነው የምናየው። ዳይሬክት እና ኢንዳይሬክት ታክሶች በዝርዝር እናያለን። አዳዲሶቹ የታክስ ግብር ወይም ደግሞ የግብር ተመኖችን እናያለን። ለሰራተኛ ምን ያከስንት እስከ ስንት ጀምሮ ነው የሚለውን እንዲሁም ደግሞ ለቤት አከራዮች ለተለያዩ ነገሮች ያሉትን በዝርዝር እናያለን ማለት ነው። እንግዲህ ታክሴሽን ሲስተም ጀምሮ የነበረ ነው፣ በዚህ ዘመንም አለ። ነገር ግን በዚህ ዘመን ትንሽ ታክሴሽን ላይ ሰዎችን እያስመረረ ወይም ደግሞ ታክሴሽን ላይ በጣም ብዙ ቅሬታ እየቀረበ ነው ያለው። ከተመጣጣኝ አይደለም ነው። ብዙ ጊዜ አሁን ለምሳሌ ለሰራተኞች የምናገኘው ገቢ አለ፣ ከዛ መንግስት ደግሞ የሚወስደው አለ። ከዛ በኋላ ካገኘነው ገቢ ላይ ደግሞ እቃዎችን ስንገዛ ስንጠቀም ደግሞ በዛው ልክ ደግሞ የሚቆረጡ ሌሎች ያው ታክስ ባላቸው ቫት የተለያዩ መንገዶች አሉ። ደግሞ እንደገና ከኪሳችን አውቀነውም ሳናውቀውም የሚቆረጡ ነገሮች አሉ። ነገር ግን ዛሬ ታክሴሽን ምን ማለት ነው የሚለውን ሐሳብ ይዘን ስንነሳ ታክሴሽን ገቨርንመንት ኮሌክት ያደርጋል ገንዘቦችን ከተለያዩ ሲቲዝኖች ወይም ደግሞ ከህዝቦቹ ኮሌክት ሲያደርግ ታክስ ሲስተም ተብሎ ይጠቀሳል ማለት ነው። እንግዲህ ለተለያየ ፐብሊክ ሰርቪስ ነው ገቨርንመንት ኮሌክት የሚያደርገው ከህዝቦቹ ይሄን ታክሴሽን ወይም ደግሞ ይሄን ታክስ ተብሎ ይታሰባል። እንግዲህ ታክስ ከተለያየ መንገድ ሁሉም ሰው ኦልሞስት ታክስ ይከፍላል። ምንም ስራ የማይሰራ ከሆነ ብቻ ነው ታክስ የማይከፍለው እንጂ ስራ የሚሰራ ሰው ገቢ የሚያገኝ ሰው በሙሉ መጠኑ ይለያይ እንጂ ሁላችንም ለመንግስት ታክስ እንከፍላለን። እንዲያውም በዚህ ዘመን የምናውቀው ታክሴሽን በተጨማሪ ሳናውቃቸው ከኪሳችን የሚወሰዱት ነገሮች በጣም ብዙ ናቸው። ወደፊት አንድ ሐሳብ ይዤላችሁ እመጣለሁ ወይም ደግሞ አንድ ቪዲዮ በዚህ ዙሪያ መስራቴ አይቀርም። የተለያዩ ትራንስፈሮችን ስንጠቀም የተለያዩ አገልግሎቶችን ስናገኝ በዛ መንገድ ፔመንት ስንፈጽም የምናውቀው ኖርማል ትራንስፈር ውጭ የምንከፍላቸው ብሮች በጣም ብዙ ናቸውና ለዛሬ ግን ስለ ታክሴሽን ነው የምናየው ማለት ነው። እንግዲህ ታክስ ሲስተም በኢትዮጵያ ምን ይመስላል ብለን ስናይ የመጀመሪያው ፕሮፖርሽናል ታክስ ሲስተም የሚባል አለ። ይሄ ማለት ግብር ሲጣል ተመጣጣኝ የሆነ ወይም ደግሞ ተመሳሳይ የሆነ ሬት ከሆነ ፕሮፖርሽናል ታክስ ይባላል። ለምሳሌ ዲቪደንድን ብናነሳ ወይም ደግሞ ሼር ሆልደሮች ከሚያገኙ ከካምፓኒው ሼራቸው ላይ የሚያገኙት ትርፍ የሚከፍሉት የታክሴሽን ሲስተም ፕሮፖርሽናል ውስጥ ይካተታል። ለምሳሌ አንድ ሼር ሆልደር በአመቱ መጨረሻ ትርፍ ሲከፈለው 15% ይከፍላል። ያ ትንሽም ሼር ይኖረው ብዙም ሼር ይኖረው ለሁሉም ተመሳሳይ ነው። ስለዚህ ተመሳሳይ የሆነ ታክስ ሲስተም ሲኖር ፕሮፖርሽናል ወይም ደግሞ በተመሳሳይ ሬንጅ ውስጥ ሲኖር ፕሮፖርሽናል ታክስ ሲስተም ይባላል። ሁለተኛው ደግሞ ፕሮግሬሲቭ ይባላል። ፕሮግሬሲቭ ለዚህ ጥሩ ኤግዛምፕል ብለን የምናነሳው ሳላሪ ታክስ ሬት ነው። ሳላሪ ታክስ ሬት ፕሮግሬሲቭ ማለት እያደገ የሚሄድ ማለት ነው። ለምሳሌ ዝቅተኛ ተከፋዩ ከ10% ጀምሮ ከዛ መካከለኛው 15 20 25 30 35 እያለ ይሄዳል ማለት ነው። ፕሮግሬስ እያደረገ ይሄዳል። ይሄኛው ሁለተኛው ታክስ ሲስተም ማለት ነው። ሶስተኛው ሪግሬሲቭ የሚባለው ነው። ሪግሬሲቭ ኢትዮጵያ ውስጥ እስካሁን ድረስ አፕላይ እየተደረገ አይደለም። ገቢ ሲጨምር ታክስ ይቀንሳል የሚባል ህግ ነው ያለው። ይሄ ግን ኢትዮጵያ ውስጥ እየተሰራበት አይደለም። ሌላው ፐርፐዝ ታክስ ምንድነው? እሺ ፐርፐዝ ሰው ታክስ ይከፍላል። ታክስ ምንድነው ፐርፐዙ የሚለውን ስናይ የመጀመሪያው ሬዚንግ ሬቬኒው ነው። ገቨርንመንት ሬቬኒውን ለማሳደግ የሚጠቀምበት ነው። ለመንግስት ጥቅም አለው ማለት ነው። የገቨርንመንትን ገቢ ይጨምራል። ኢኮኖሚክ ስቴቢሊቲ ይኖራል ተብሎ ይታሰባል። ሰው ግብር ሲከፍል ኢኮኖሚው ስቴብል እየሆነ ይሄዳል ይባላል። እንዲሁም ደግሞ እዚህ ፐርፐዝ ኦፍ ታክሴሽን ላይ አንደኛው ነገር ኤክስፖርቶችን ወይም ደግሞ ኤክስፖርት ዜሮ ሬት ታክስ ሬት ወይም ደግሞ ኤክስፖርተሮችን ያበረታታል። ኢንካም ኤንድ ዌልዝ ኢንኢኳሊቲ እንዳይኖር ያደርጋል ወይም ደግሞ ኢንካም ኤንድ ዌልዝ ኢንኢኳሊቲዎችን ሪሙቭ ያደርጋል ተብሎ ይታሰባል። ታክስ እንግዲህ ሪያሊቲው ያደረገ አይደለም የሚለው ውስጥ አንገባም። ነገር ግን እንደ ሎጂኩ ወይም ደግሞ እንደ ሐሳብ ግን እንደዛ ተብሎ ይታሰባል። ኢንከሬጅመንት ኦፍ ኤክስፖርቶችን ያበረታታል። ዲስአድቫንቴጁ ምንድነው ብለን ስናይ አንደኛው ከግብር ማምለጥ አይቻልም። ስለዚህ አንደኛው ዲስአድቫንቴጅ ይሄ ነው። ዲፊካልት ነው ቱ ኢቬት ኦር ቱ ኮምፕላይ ለማድረግ ተብሎ ይታሰባል። ሌላው
ዲስከሬጅ ኢንቨስትመንት እና ቢዝነስ ግሮዞችን ዲስከሬጅ ያደርጋል። አንድ ሰው በፈለገው ልክ ኢንቨስት እንዳያደርግ የሚጣሉበት የተለያዩ የታክሴሽን አይነቶች ይገድቡታል ማለት ነው። ስለዚህ ኢንቨስትመንት ላይ ዲስከሬጅ ያደርጋን፣ ቢዝነሶችን ቶሎ ቶሎ እንዳያድጉ ያደርጋን። ታክስ ኢቬሽን ኤቪደንሶች አቮይዳንስን ያበረታታን። ሰው ታክስ የሚከፍለው ታክስ ሲጨምርበት በራሱ መንገድ መደበቅ ይጀምራል ማለት ነው። በዋናነት እንድናየው የምፈልገው ሐሳብ እነዚህ ናቸው። ዳይሬክት እና ኢንዳይሬክት ታክስ ተብሎ በሁለት ይጠቀሳል። ዳይሬክት ታክስ የሚባሉት ዳይሬክትሊ ኢንዲቪጁዋል ወይም ደግሞ ቢዝነሱ ላይ የሚጣሉ የታክስ አይነቶች ዳይሬክት ታክስ ይባላሉ ማለት ነው። ይሄ ማለት ካኖቢ ለሌላ ሰው ትራንስፈር ልናደርገው የምንችለው ራሳችን ግዴታ መክፈል ያለብን የታክስ አይነት ነው ዳይሬክት ታክስ ማለት ነው። ለምሳሌ እኔ ታክስ ቢጣልብኝ ከኔ ወደ ሌላ ሰው ወይም ደግሞ አቅም ወዳለው ሰው ወይ ወደ ጓደኛ ወይ ምናምን ትራንስፈር ማድረግ አልችልም። ራሴ ነኝ መክፈል ያለብኝ አንለስ ብሩን ወይ እንግዲህ ካክፈል ብለው ካልሰጡኝ በቀር ራሴ ነኝ እንትን ማለት ያለብኝ ማለት ነው። ተበድረም ምንም ይደረግ ግን ራሳችንን መክፈል ያለብን ማለት ነው። ታክስ ፔሩ ነው ፉል በርደን ኦፍ ታክስ ያለው። ስለዚህ ታክስ የሚከፍለው ሰው ነው ሙሉ ለሙሉ ኃላፊነቱን የሚወስደው ዳይሬክት ታክስ ላይ። ዳይሬክት ታክስ ላይ ወደ ሌላ ሰው ትራንስፈር ልናደርገው የምንችለው ነው በቀላሉ የታክሴሽን አይነት ነው። ነገር ግን ይሄ ታክስ ቢጣልብን ለሌላ ሰው በቀላሉ ማሳለፍ እንችላለን ማለት ነው። እንግዲህ የመጀመሪያው ዳይሬክት ታክስ ነው። ዳይሬክት ታክስ የሚባለው ውስጥ የመጀመሪያው ኤምፕሎይመንት ኢንካም ታክስ ነው ወይም ደግሞ የሰራተኞች ኢንካም ታክስ የሚጣለው ማለት ነው። ስለዚህ አሁን በተሻሻለው መንገድ በዚህ ባለፈው የወጣው የታክስ አይነት ነው ይሄ ኤምፕሎይመንት ላይ የሚጣለው ታክስ መጠን ነው። ይሄ ከ0 እስከ 2000 ከሆነ ምንም አይነት ታክስ ሬት የለም ወይም ደግሞ ታክስ ኤግዘምፕት ነው። ዲዳክሽኑ 0 ነው። በፊት እስከ 600 ነበረ ተሻሽሎ 800 ብር 2000 ብር ድረስ ሆነ። አሁን አንድ ሰው 2000 ብር ድረስ የሚከፈለው ከሆነ ምንም አይነት ታክስ አይከፍልም ማለት ነው። ሁለተኛው ሬንጅ ከ2001 እስከ 4000 ብር ድረስ የሚከፈለው ከሆነ 15% ታክስ ይከፍላል። ከዛ 300 ብር ዲዳክት ይደረጋል ማለት ነው። ስለዚህ 300 ብር ዲዳክት ይደረግለታል 15% ከከፈለ በኋላ 300 ብር ከከፈላት ከዛች ለምሳሌ 4000 ብር ቢሆን 4000 ሲባዛ በ15% ይደረግና ከዛች ላይ 300 ብር ይቀነስለታል ማለት ነው። ሁለተኛው ሬንጅ ሶስተኛው ሬንጅ ከ4001 እስከ 7000 ብር ድረስ ነው። አንድ ሰው 4001 እስከ 7000 ባለው ሬንጅ ውስጥ ከሆነ 20% ታክስ ይጣልበታል። እንዲሁም ደግሞ 500 ብር ዲዳክት ይደረግለታል ማለት ነው። ከ7001 እስከ 10000 ከሆነ 25000 ብር 25% ታክስ ይከፍላል። 850 ብር ዲዳክት ይደረግለታል ማለት ነው። ለምሳሌ 10000 ብር ደሞዝተኛ የሆነ ሰው 10000 ሲባዛ በ25% ታክስ ይከፍልና የ25% ላይ ደግሞ 850 ብር ይቀነስለታል ማለት ነው። 10001 እስከ 14000 ከሆነ 30% ነው የሚከፍለው። ከ30% ላይ 1350 ብር ዲዳክት ይደረግለታል። ተቀናሽ ይህች ነች ማለት ነው። ሌላው ከ14000 በላይ ከሆነ 35% ይከፍላል ማለት ነው። ዲዳክሽኑ ደግሞ 2050 ብር ይሆናል ማለት ነው። ስለዚህ አንድ ሰው 14000 ደሞዝተኛ ከሆነ 14001 ቢሆን ለምሳሌ 35% ይከፍላል ማለት ነው። ስለዚህ የመጨረሻው ጣራ 14000 ብር ነው ማለት ነው። ከ2001 እስከ 10 እና ከዛ በላይ የሆነ እንደየ ሬቱ መጠን ታክስ ይከፍላል ማለት ነው። ሁለተኛው ቢዝነስ ፕሮፊት ታክስ ኤንድ ሬንታል ታክስ የሚባል ነው። ቢዝነስ ፕሮፊት ታክስ የሚባለው ካምፓኒው ታክስ ይከፍላል 30% ፊክስድ ነው። ለካምፓኒዎች ከሆነ ከሚያገኙት ፕሮፊት ላይ 30% ፊክስድ ነው፣ ምንም ልዩነት የለውም፣ እሱን ይከፍላሉ ማለት ነው። ከሬንታል ታክስ ላይ ስንመጣ ግን ሬንታል ታክስ ላይ ስንመጣ ከ0 እስከ 24000 አንድ ሰው ታክስ የሚከፍለው አንድ አከራይ 24000 እና ከዛ በላይ ከሆነ ብቻ ነው። እስከ 24000 ከሆነ ምንም አይነት ክፍያ አይከፍልም ለመንግስት ማለት ነው። ከ0 እስከ 24000 የሚያከራይ ሰው ታክስ ኤግዘምፕት ነው ወይም ደግሞ ምንም አይነት ታክስ አይከፍልም። ከ24000 አንድ እስከ 48000 ብር ባለው ሬንጅ ውስጥ የሚያከራይ አከራይ 15% ታክስ ይከፍላል።
ከዛ ውስጥ 3600 ብር ዲዳክት ይደረግለታል። ከ48001 እስከ 84000 የሚያከራይ ሰው ደግሞ 20% ይከፍልና 6000 ብር ዲዳክት ይደረግለታል። ከ84001 ብር እስከ 120000 ብር 12000 ያልኳት ይቅርታ በስተት ነው። 120 ድረስ ደግሞ 25% ታክስ ይከፍልና 10200 ብር ዲዳክት ይደረግለታል። ከ121 እስከ 168000 ድረስ የሚያከራይ ሰው ደግሞ 30% ይከፍልና 16200 ብር ዲዳክት ይደረግለታል ማለት ነው። 168,000 በላይ የሚያከራይ ሰው ወይም ደግሞ ከ168,000 እና ከዛ በላይ የሚቀበል ሰው ደግሞ 35% ታክስ ይከፍላል ማለት ነው። ከዛ 24600 ብር ዲዳክት ይደረግለታል ማለት ነው። ይሄ ሬንታል ታክሶችን ይመለከታል። ቢዝነስ ፕሮፊት ታክስ ላይ ግን ካምፓኒዎች ፊክስ ነው፣ የትኛውም ትርፊውን 30% መክፈል ግዴታ አለባቸው ማለት ነው። ሶስተኛው ቢዝነስ ፕሮፊት ታክስ ኤንድ ሬንታል ታክስ የሚባል ነው። ካታጎሪ ቢ የሚባሉት ወይም ደግሞ ለደረጃ ለግብር ከፋዮች የሚባሉት አመታዊ ገቢያቸው 2 ሚሊዮን በታች ለሆኑ ሰዎች ማለት ነው። ይሄ የሚመለከታቸው ደረጃ ላይ ሆነው ከ2 ሚሊዮን በታች ከሆነ ገቢያቸው በቁጥር ግብር የሚከፍሉት ይሄን ይመስላል ማለት ነው። ለምሳሌ ከ0 እስከ 100,000 ከሆነ ገቢው 2% ነው የሚከፍለው። 2% ይከፍላል አንድ ሰው ከ0 እስከ 100,000 ብር ድረስ ከሆነ። ከ100,001 እስከ 500,000 ከሆነ 3% ይከፍላል። ከ500,001 እስከ 1 ሚሊዮን ከሆነ 5% ይከፍላል። ከ1 ሚሊዮን 1 እስከ 1.5 ከሆነ 7% ይከፍላል። ከ1 ሚሊዮን 501,000 እስከ 2 ሚሊዮን ከሆነ 9% ይከፍላል ማለት ነው። ስለዚህ እነዚህ ካታጎሪ ቢ ውስጥ ወይም ደግሞ ደረጃ ለ ውስጥ የሚመደቡ ግብር ከፋዮች የሚመለከታቸው ታክስ ሬት ይሄን ይመስላል ማለት ነው። ሌሎች የታክስ አይነቶችን ስናይ ደግሞ ሮያሊቲ ታክስ የሚባል አለ፣ ወይም ደግሞ ከፓተንት ራይት የሚገኝ ሮያሊቲ ታክስ 10% ይከፍላሉ። ዲቪደንድ ታክስ 15%። ዲቪደንድ ታክስ ማለት አንድ ሰው ሼር ቢኖረው በአመቱ መጨረሻ ላይ ያ ሼር ካምፓኒ ከሚሰጠው ትርፍ ላይ 15% ለመንግስት ግብር ይከፍልና ከዛ በኋላ ነው ወደ አካውንቱ የሚገባው። ኢንተርቴይንመንት ታክስ ላይ 10% አለ። ኢንተረስት ሬት ታክስ 10% ሁላችንም እንከፍላለን። ባንክ ላይ አንድ ሰው ብር ሲያስቀምጥ በወሩ መጨረሻ ከሚያገኘው ወለድ ላይ 10% ለመንግስት ግብር ይቀነስና ከዛ ቀሪው ነው ወደ አካውንቱ የሚገባው ማለት ነው። ወይም ደግሞ ከገባ በኋላ 10% ይቀነሳል ማለት ነው። ካፒታል ጌን ታክስ 15% አለ። አንድ ሰው ሎተሪ ቢደርሰው ሎተሪ ከደረሰው በኋላ 25% ለመንግስት ታክስ ከፍሎ ነው የሚወስደው። ዊዝሆልዲንግ ታክስ ላይ ሪኒዋል ለሆነ ላይሰንስ 3%፣ ኖ ሪኒዋል ለሆነ ላይሰንስ ደግሞ 30% ዊዝሆልዲንግ ታክስ አለው ማለት ነው። እንግዲህ ፐርቼዝ ኦፍ ጉድ ሲኖር ዊዝሆልድ የሚደረገው 20,000 ነው። አይ ቲንክ 10,000 ነበረ። አሁን በቅርብ ነው ወደ 20,000 ያደገው። ጁላይ ላይ ነው ያደገው። ይሄ ከጁላይ በፊት 10,000 ነበረ። ፐርቼዝ ኦፍ ሰርቪስ ከሆነ ደግሞ 10,000 ብር እና ከዛ በላይ ከሆነ ዊዝሆልድ ይደረጋል ማለት ነው። ይሄም ከጁላይ በፊት 3,000 ብር ነበረ። ከዛ በኋላ ነው ወደ 10,000 ያደገው። ስለዚህ ዊዝሆልዲንግ ታክስ ላይ እነዚህን ይመስላሉ ማለት ነው። የተሻሻሉት እነዚህ ናቸው። እንግዲህ ዊዝሆልዲንግ ታክስ ላይ ቫት ሳይጨምር ካለው ገቢ ላይ ነው ዊዝሆልድ የሚደረገው። እንዲሁም ደግሞ የግብርና ውጤቶችን አይመለከትም። ዊዝሆልዲንግ ታክስ ውስጥ አይካተቱም እነሱ ማለት ነው። ሌላው ኢንዳይሬክት ታክስ ነው። ኢንዳይሬክት ታክስ የሚባለው ለምሳሌ ቫት አለ፣ ቫልዩ አደድ ታክስ የሚባለው አለ። ይሄ ኢንዳይሬክት ታክስ ውስጥ ይካተታል። ቫት ሁላችንም እንግዲህ የሆነ ገቢስ የሆነ ዕቃ ስንገዛ ቫት ተብሎ በጎን ወይም ደግሞ ነገር ስንጠቀም ቫት እንከፍላለን ማለት ነው። ያ ድርጅት ራሱ አይደለም የሚሰበስበው። ልክ ከሚሰጠው ገቢ ላይ ቫት እሱ ራሱ ሳይሆን የሆነ ሰርቪስ ይሰጣል። ለምሳሌ ምግብ ቤቶችን ብናይ ምግብ ይሸጥሉናል፣ ከዛ ግን ቫት ለመንግስት ይከፍላሉ። ቫቱን የሚከፍሉት ከራሳቸው ኪስ ሳይሆን ከደንበኞቻቸው ኪስ ላይ ነው ቫት የሚከፍሉት። ለዛ ኢንዳይሬክት ታክስ ነው። ድርጅቱ ራሱ ስለማይከፍል በኢንዳይሬክትሊ ነው ከከስተመር ተቀብሎ የሚሰጠው። ስለዚህ ኢንዳይሬክት ታክስ ውስጥ ቫት ይካተታል። ሌላው ኢንፑት ቫት የሚባል አለ፣ አውትፑት ቫት፣ ሪፈንዴብል ቫት የሚባል አለ።
ይሄ አውትፑት ቫት የሚባለው ቫት ኮሌክት የሚደረገው በሴልስ ታይም ላይ ነው ወይም ደግሞ በሽያጭ ጊዜ ነው። ሪፈንዴብል ቫት የሚባለው ደግሞ ስንገዛ የከፈልነውና ስናወጣ የተቀበልነው ነው። ያ በዛ መካከል ያለ ሪፈንዴብል ቫት የሚባል አለ። ተርኖቨር ታክስ የሚባል አለ። ይሄ ተርኖቨር ታክስ ውስጥ ለምሳሌ 10% ሴልስ ኦፍ ሰርቪስ ከሰርቪስ ከሆነ 10% ነው። እንዲሁም ደግሞ ለእቃዎች ከሆነ ወይም ደግሞ ጉዶች ከሆኑ ደግሞ 2% ነው ተርኖቨር ታክስ ኮሌክት የሚደረገው። ከስተም ዲቲ የሚባል አለ። ከስተም ዲቲ ላይ ለምሳሌ ኤሌክትሪክ ካሮች ቢሆኑ የመኪና ለምሳሌ ብናስገባ ተርኖቨር ታክስ ላይ 0 ነው የሚሆነው። ለምን አሁን ሀገሪቱ ላይ እያበረታታ ያለው ኤሌክትሪክን ስለሆነ ለጊዜው ተርኖቨር ታክስ የለውም ማለት ነው። ይሄ ከ0 እስከ 35% ውስጥ እንትን ይላል። ኤክስፖርተሮች ላይ 0 ነው። ይሄ ምንም አይነት ታክስ አይሰበሰብም ከኤክስፖርተሮች ላይ። ሀገሪቱ ኤክስፖርተሮችን ስለምታበረታታ እንዲሁም ደግሞ አሁን አንዳንድ የምታበረታታቸው ነገሮች ላይ እንደ ታክስ ተጠቃሚ ይሆናሉ ማለት ነው። ኤክሳይዝ ታክስ የሚባል አለ። እንደዚህ ሰዎች አሁን ለምሳሌ ዋጋው ቢጨምርም ሰዎች ግን መጠቀማችን ማናቆማቸው ነገሮች ላይ ነው ኤክሳይዝ ታክስ የሚባለውና እነዛ ላይ መንግስት በጣም ታክስ ይጥልበታል። ሌክዠሪ የሆኑ እቃዎች ቢኖሩ ለምሳሌ እነሱ ላይ በደንብ ነው ታክስ የሚጣለው። እንዲሁም ደግሞ ኢንላስቲክ የሆኑ ፕሮዳክቶች ለምሳሌ ቲምባው፣ ሲጋራ፣ መጠጥ ነው የሚባሉት እነዚህ ነገሮች ላይ መንግስት በደንብ የቅንጦት ናቸው ወይም ደግሞ ምንም ዋጋው ቢጨምርም ሰዎች መጠቀማቸውን አያቆማቸውም ብሎ የሚመደቡ ስለሆኑ እነዚህ ላይ ኢንዳይሬክት ታክስ መንግስት በደንብ ይጥላል ማለት ነው። ሶሻል ዌልፈር ታክስ የሚባል አለ። ስታምፕ ዲቲ የሚባል አለ። ስታምፕ ዲቲ ማለት ዶክመንታችን ቬሪፋይ ሲደረግ ምን ከፍለው ታክስ አለ። ይሄ ሁሉ ኢንዳይሬክት ታክስ ውስጥ ይካተታሉ ማለት ነው። እንግዲህ ባጭሩ ስለ ታክሴሽን ከብዙ በጥቂቱ ይሄን ይመስላል ማለት ነው። ዳይሬክት እና ኢንዳይሬክት ታክስ እነዚህ በሙሉ በዚህ ዓመት የተሻሻሉት ሞስት ሪሰንትሊ ያሉት አፕዴት የሆኑት ኢንፎርሜሽኖች ናቸው ማለት ነው። ስለተከታተላችሁኝ አመሰግናለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ እስከዛው ድረስ ቻናሉን ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን እንዳትረሱ።